ሰላም እንዴት ናችሁ? ውድ ተመልካቾቼ ሳምንታችሁ እንዴት ነበረ? እኛ በጣም ደህና ነን። ዛሬ እንግዲህ እንደተለመደው በስለ ህይወት ፕሮግራሜ አዲስ እንግዳ ይዤላችሁ መጥቻለሁ። የውይይታችን ርዕስ ስለ ህይወት ዓላማ መኖር ነው ማለት ነው። ያው ቃለ መጠይቄን ፈቃደኛ ሆነ ስለመጣህ በጣም ነው የማመሰግነው። እባክህ ራስን አስተዋውቅ። እሺ አመሰግናለሁኝ። ልጄ ከበበ እባላለሁኝ። የሶስተኛ ዓመት የጋዜጠኝነትና ተግባቦት ተማሪ ነኝ በሐረማያ ዩኒቨርሲቲ። እኔ እንግዲህ ዛሬ እናንተ የምንወያይበት የውይይታችን ርዕስ ስለ ህይወት ዓላማ መኖር ነው ማለት ነው። የምናወራው ርዕስ ከዩኒቨርሲቲ ጋር የተያያዘ ነገር ነው ማለት ነው እና ስለ ህይወት ዓላማ መኖር ስንል በመጀመሪያ ምን ማለታችን ነው? የህይወት ዓላማ ማለት ምን ማለት ነው? እሺ አመሰግናለሁኝ። የህይወት ዓላማ ስንል አንድ ሰው በዚህ ዓለም ላይ ሲኖር ሊኖርለት የሚገባው ዓላማ ይኖረዋል። የዓላማ ማለት ጀስት በዚህ ዓለም ላይ እስካለ ድረስ ከግብ አድርሶት አሳክቶስ ማለት የሚፈልገው ስፔሲፊካሊም ካረገው ደግሞ በሆነ ኢሹ ላይ ለምሳሌ የካምፓስ ተማሪ ሆኖ ሳለ የትምህርት ዘመኑን ከመጨረሱ በፊት ሊያሳካው የሚፈልገው ዓላማ ይኖረዋል። ያንን ዓላማ ልንለው እንችላለን ማለት ነው። ያ ዓላማ ደግሞ ከግብ ማድረስ አለብኝ፣ ይሄንን ነገር ባሳካው ስኬታማ ሆኜ አሪፍ ቦታ መድረስ እችላለሁ፣ ድጋሚ ደግሞ ያስደስተኛል ብሎ የሚያስበው ነገር ነው ማለት ነው። እንደኔ ምልከታ አንድ ሰው በዚህ ዓለም ላይ ሲኖር ግዴታ ዓላማ ያስፈልገዋል። ዓላማ የሌለው ሰው መረሻውን አያውቅም። እንደዚህም ደግሞ ጀስት እንደ ገበታ ላይ ውሃ ነው ማለት ነው፣ ወደ ሁሉም ነው የሚፈሰው። አንድ የዳንኤል ክብረት መጽሐፍ ላይ አስታውሳለሁ፣ የምትሄድበትን ካላወቅ ሁሉም መንገድ ያስኬዳል እንዳለው አንድ ሰው በዚህ ዓለም ላይ ሲኖር የህይወት ዓላማ የህይወት ግብ ያስፈልገዋል ማለት ነው። የካምፓስ ተማሪ ሆኖም ሳለ እንደዛው ነው። አመሰግናለሁ። እንዴት ነው ለህይወት ዓላማ መኖር የምንችለው? ያው የህይወት ዓላማን ትርጉም አይተናል። የህይወት ዓላማን ትርጉምን ካወቅን እንዴት ነው ለህይወት ዓላማ መኖር የምንችለው? ኦኬ አሪፍ ጥያቄ ነው። ለህይወት ዓላማ መኖር የምንችለው ብዬ ማስበው አንደኛ ያን ዓላማችን ራሱ ለይተን ማወቅ አለብን። እውነት ይሄንን ተግባር ወይ ደግሞ ዓላማ ማሳካት ፈልጋለሁ ወይስ እችላለሁ ወይስ እንደዚህም ደግሞ ይመለከተኛል ወይስ ይሄን ዓላማ ሳወጣ ወይ ደግሞ የህይወቴ ዓላማ አድርጌ ስደመድም ሰውስም ይመለከተኛል ወይ ብለን ቀድመን ለይተን ያ ዓላማ እውነትም ከኛ ጋር ሊሆን የሚችል እኛን ሊጠቅም የሚችልና ከኛ ጋር ሪሌትድ የሆነ ዓላማ መሆኑን ለይተን ማወቅ አለብን ብዬ አስባለሁ። በመቀጠል ለዛ ዓላማ ታማኝ መሆን አለብን። ታማኝ መሆን አለብን ማለት ለምሳሌ ሁሉም ሰው ለራሱ ጥሩ ነገር ይመኛል። ለራሱ ጥሩ ነገር ይመኛል ስል ለምሳሌ ጎበዝ ተማሪ መሆን ይፈልጋል፣ ባለ ሀብት መሆን ይፈልጋል፣ አዋቂ መሆን ይፈልጋል፣ ደህና ልብስ መልበስ ይፈልጋል፣ ደህና ቤት እንዲኖረው ይፈልጋል። ይሄ ጀስት በሐሳብ ደረጃ ያለ ነው። ዘንድ ወደ መሬት ሲያወርደው ግን መስራት ይኖርበታል ማለት ነው። ለዛ ዓላማ ለሚፈልገው ነገር መስራት ይኖርበታል። የእንቅልፍ ሰዓቱን ቀንሶ የመዝናኛ ሰዓቱን ቀንሶ ሌሎችም ጉዳዮችን ቀንሶ ያንን ዓላማ ለማሳካት መስራት ይኖርበታል። በዚህ የህይወት ጉዞ ላይ ሰዎችን መጠየቅ ካለበት እርዳታ መጠየቅ አለበት። በጣም ብዙ ሰው የሆነ ዓላማ አላቸው፣ ድጋፍ ይፈልጋሉ። ነገር ግን ድጋፍ ከመጠየቅ ይቆጠባሉ። አንደኛ ስለሚፈሩ፣ ሁለተኛ ደግሞ መጠየቅን ለመጠየቅ ይሄ ፍራቻን ትቶ መጠየቅን ራሱ በጥሩ መልኩ ስለማይመለከቱት ይፈሩታል፣ ይተውታል። ግን ሰዎችን መጠየቅ ካለብን ጠይቀን እርዳታ በመጠየቅ ልናደርገው እንችላለን። ግን ይህን ነገር ስናደርግ ከግንዛቤ ማስገባት ያለብን ሁላችንም ሃይማኖት አለን። በሃይማኖታችን መሰረት ፈጣሪን ሊያስደስተው የሚችል እንጂ መጥፎ የሆኑ ዓላማዎች ሊኖሩን አይገባም። አሁን ያወሯቸው ያሉት ጉዳዮች ለመልካም ዓላማ ነው እንጂ ስለመልካም ዓላማ ነው እንጂ ስለመጥፎ ወይ ደግሞ እኩይ ዓላማዎች አይደለም።
መልካም ዓላማዎች ወይ ደግሞ ትክክለኛ ዓላማዎች ደግሞ ሲኖሩን ፈጣሪ ሊወዳቸው የሚችላቸው ዓላማዎች ናቸውና ስለዚህ ሃይማኖትንም ጎን ለጎን ጠበቅ ማድረግ አለበት ማለት ነው። እንደየሃይማኖቱ ሁሉም ጸሎት ማድረግ ከሃይማኖቱ የሚጠበቀው ነገር በማድረግ ያንን ዓላማ ማሳካት ይችላል ብዬ አስባለሁ። ለዚህ ጥያቄ አይ ቲንክ ይሄንን ነው አስበው። እንሰክናለን። ያው ስለ ህይወት ዓላማ ብዙ አውርተናል። የህይወት ዓላማ ምን እንደሆነ እንዴት ለህይወት ዓላማ መኖር እንችላለን የሚሉት ነገሮች ብዙ ብለሃል። በጣም ነው የማመሰግነው። ያው ማንኛውም ተማሪ ወደ ዩኒቨርሲቲ ሲገባ የራሱ የሆነ ዓላማ ይኖረዋል። ለዛ ዓላማ እንዴት መኖር እንዳለበት ያውቃል። ምክንያቱም ከቤተሰብ ስትላክ ቤተሰብ ተማምኖብህ ነው የሚልክህ ወደ ዩኒቨርሲቲ የሚልክህ። ምክንያቱም ዩኒቨርሲቲ ላይ አንተ ራስህን ችለህ ነው የምትኖረው። ራስህን በራስህ ነው ኮንትሮል የምታደርገው እያንዳንዱን ነገር። የህይወትህን ዓላማ መኖር ትጀምራለህ ማለት ነው እና ከዩኒቨርሲቲ አንጻር ስናየው የህይወት ዓላማ ይሄንን ይመስላል። ነገሮችን በፖዚቲቭ ቲንኪንግ ማስኬድ ስንል ምን ማለታችን ነው? አሁን ለምሳሌ ከተለያዩ ሰዎች የተለያዩ ነገር ያጋጥሙናል። ለምሳሌ ጥል ሊሆን ይችላል፣ ስድብ ሊሆን ይችላል፣ እንዲሁም ደግሞ የሆነ ሰው ሊያስከፋ ይችላል እና እነዛ ነገሮች እንዴት ነው በፖዚቲቭ ቲንኪንግ ማስኬድ የምንችለው? ነገሮችን በአዎንታዊ መንገድ ማስኬድ ማለት አንቺ ልክ እንዳልሽው ጥሎችን ሊሆን ይችላል፣ ሰዎችን ጎድተው ሊሆን ይችላል፣ ክደው ሊሆን ይችላል። እነዛን ተግባራት በመጀመሪያ በመታገስ በመቀጠል ደግሞ ሁሉም ነገር አላፊ ነው፣ ያልፋል። በህይወት አጋጣሚ እንደዛ ነገሮች ያጋጥሙናል ብለን በማሰብ ለዛ ሰው ይቅርታ ማድረግም ካለብን ይቅርታ በማድረግ መምከርም ካለብን መክረን ኢቭን መገሰጽም ካለብን ገስጸን ለማስተካከል ጥረት ማድረግ ነው። ማስተካከል ማንችለው ነገር ከሆነ ደግሞ ከዛ ሰው መለየት እንችላለን ወይ ደግሞ ከዛ አካባቢ የሆነ እኛን ሊጎዱን ከሚችሉ አካባቢዎች በመራቅ ነገር ግን ይቅርታ በማለት የይቅርታ ልብ ኖሮን የይቅር ባይነት ልብ ማለት ነው እሱ ልብ ኖሮን እነሱን ሳንጣላቸው ከዛ መራቅ ነው። ያም ፖዚቲቭ ነገር ሊሆን ይችላል። ምክንያቱም አንደኛ እኛም እንረበሻለን በዛ ቦታ ላይ እየተጎዳን ስለሆነ ሰዎች እነዛ ሰዎችም እኛን እየጎዱን ለምን አጽያትን ይሸምታሉ? በመራቅ አሪፍ ነገር ነው። እሱም ግን ሳንርቅ ደግሞ ማስተካከል የምንችል ከሆነ ደግሞ መሞከር ነው። ባጭሩ ይሄ ነው። ከካምፓስ ላይፍ ጋር ሳገናኘው ወይ ደግሞ የካምፓስ ህይወት ጋር ሳገናኘው ይሄንን ጥያቄ ካምፓስ ውስጥ በጣም ብዙ አይነት ሀሳቦች አሉ። በጣም ብዙ አይነት አይዲዮሎጂ ያላቸው ሰዎች አሉ። ብዙ አይነት ባህሪያቶች አሉ። ምክንያቱም ዳይቨርሲቲ ያለ ስንል በሐሳብም ነው ከመጣንበትም አካባቢ ነው የመጣንበት ጂኦግራፊካሊ ሊሆን ይችላል፣ ግን መልካችን ሊሆን ይችላል፣ ካልቸር ሊሆን ይችላል፣ ቋንቋ ሊሆን ይችላል። ስለዚህ ሄተሮጂነስ ነው ካምፓስ ላይፍ ካያችሁት። በዛ ቦታ ላይ በካምፓስ ላይፍ ውስጥ በጣም ብዙ መጥፎ ሰዎች አሉ፣ በጣም ጥሩ መልካም ሰዎችም አሉ። እነዛን ጥሩ ሰዎችም ለጥሩነታቸው በሚመጥን መልኩ የኛ ሪሌሽን ከነሱ ጋር ማስቀጠል ማለት ነው ፖዚቲቭ ቲንኪንግ ማለት ነው። እነዛን አሉታዊ ተግባር የሚፈጽሙት ሰዎችንም ደግሞ እየታገስናቸው። ምክንያቱም ካምፓስ በጣም ከሚያስተምርሽ ነገሮች ውስጥ አንዱ ትዕግስት ነው። ትዕግስት ከሌለሽ ኦልሬዲ ተባራሪ ነሽ። ምክንያቱም መጣላት አትችይም ካምፓስ ላይ ከተጣላችሁ ሁለታችሁም የተጣላችሁ አካላት ተባራሪ መሆን ቻንስ ስላለና እነዛን ኔጌቲቭ ሰዎችንም ቅድም ባልኩሽ ወይ ቅርበት ካለን በመንገር በማሳወቅ እና ያ ሰው ሊያስተካክለው የሚችል ከሆነ በማስተካከል ግልጽ ነው ውይይት በማድረግ ማለት ነው። ግን ማይቻል ከሆነ ለምሳሌ ምን ማድረግ እንችላለን? ዶሮ መቀየር ሊሆን ይችላል፣ ወይ ደግሞ እኛን ሊያገናኘን ትንሽ ሊያጣላን የሚችሉ ነገሮች ሊሆኑ ይችላሉ። ለምሳሌ እነሱን ለመቀነስ ወይ ደግሞ ሪሙቭ ለማድረግ ጥረት ማድረግ ነው። አይ ቲንክ መልሼዋለሁ ብዬ አስባለሁ። በጣም ጥሩ፣ በጣም አሪፍ ነው። ያው እንግዲህ በህይወታችን ራሳችንን ከሌሎች ማወዳደር ምን አይነት ችግሮች ያጋጥሙናል? ያው ዩኒቨርሲቲ ውስጥ በጣም ብዙ አይነት ዳይቨርሲቲ ነው ያለውና እንዴት ነው ብዙ የኢኮኖሚ ስታተስ ብዙ አይነት ኢኮኖሚ ስታተስ ያላቸው ተማሪዎች ሊኖሩ ይችላሉ። ማለት
ኮምፎርታብል የሆኑ ተማሪዎች አሉ፣ አንኮምፎርታብል የሆኑ ተማሪዎች አሉ። በተለያየ መንገድ ብዙ ችግር የሚያጋጥማቸው ተማሪዎች ሊኖሩ ይችላሉ። በተቃራኒ መንገድ ደግሞ ሁሉም ነገር የተስተካከለላቸው ምቹ የሆነላቸው ተማሪዎች ሊኖሩ ይችላሉና ራሳችንን ከሌሎች ጋር ማወዳደር ምን አይነት ችግሮች ያጋጥሙናል ብለህ ታስባለህ? ኦኬ አመሰግናለሁ። በዚህኛው ኢሹ ላይ ሀሳብ መስጠት በጣም እወዳለሁ። ቱቴዘትሩስ ብዙ ጊዜ ከሰዎች ጋርም ሳውራ ሀሳብ መስጠትበት ኢሹ ነው ይሄኛው ኢሹ። ፐርሰናሊ እኔ ከሰዎች ጋር ውድድር በጣም ማልወድ ሰው ነኝ። ከቤተሰብ ጀምሮ ታናሽ እህት አለኝ። በሆነ ነገር ከኔ ጋር የተወሰነ ውድድር አይነት ስታይ ከኔ ጋር ተወዳደር፣ መወዳደር የለብሽም፣ አንቺ የሚገባሽ ነገር አለ፣ እኔ የሚገባኝ ነገር አለ፣ ለአንቺ ሲሆንልሽ ደስ ይለኛል፣ ለኔም ሲሆንልሽ ተደሰቺ በማለት ነው መክራት። ማለት ውድድር አስፈላጊ ሳይሆን ነው። አንደኛም ሁላችንም ያለንበት ደረጃ ያደግንበት አስተዳደግ እንደዚሁም ደግሞ ስታተሳችን የፋሚሊ ስታተሳችን ሊሆን ይችላል፣ የእውቀት ደረጃችን፣ የንባብ ደረጃችን እንደዚሁም ደግሞ እድሜያችን የመሳሰሉት ነገሮች የተለያየ አይነት ደረጃ ይሰጡናል፣ የተለያየ አይነት ምልከታ ይሰጡናል። እኩል እንሆን እንኳን ብንል በተፈጥሯችን ራሱ እኩል እንዳንሆን የሚያደርጉን በጣም ብዙ እክሎች አሉ። እኩል ልንሆን ማንችል ከሆነ ለምን እንወዳደራለን? ስንወዳደር አንድ ሰው በደንብ ለበሰ ብለን ከዛ ሰው ጋር እኛ የተወሰነ ኮምፔር ስናደርግ እኛ ለዛ ሰው ጥሩ ምልከታ የሚኖረን በጣም ቻንሱ እንዲኖረን በጣም ትንሽ ቻንስ ነው ያለው። ቀስ እያለ ያ ነገር እያደገ ወደ ቅናት ደረጃም ሊሄድ ስለሚችል ማለት ነው። ስለዚህ ቶታሊ አያስፈልግም። ግን በጣም ብዙ ጊዜ የማየው ነገር ውድድር በጣም ይበዛል። በጣም እነዛ ውድድሮች ሰዎችን ይጎዳሉ እንጂ አይጠቅሙም። ቢቻል ትብብር ነው የሚያስፈልገው። ትብብር ለምሳሌ አንቺ በሆነ ኢሹ ላይ በጣም ጎበዝ ከሆንሽ፣ ለምሳሌ ፊዚክስ ላይ እኛ ተማሪዎች ስለሆነን ፊዚክስ ላይ በጣም ጎበዝ ከሆንሽ፣ እኔ ደግሞ ጂኦግራፊ ላይ በጣም ጎበዝ ከሆንኩኝ ወይ ደግሞ ተመሳሳይ ፊልድ አድርገውና የናቹራል ተማሪ ሆነሽ አንቺ ፊዚክስ በጣም ጎበዝ ከሆንሽ እኔ ደግሞ ኬሚስትሪ ምችል ከሆነ ብነግርሽና አንቺም ብትነግሪኝ እንጠዋቀማለን። ልብስም እንደዛው፣ ሌሎች ነገሮችም እንደዚሁ። ይሄ ትብብር ማድረግ እንጂ ፉክክር አያስፈልግም። ምክንያቱም ፉክክር ስናደርግ ለአይምሮአችንም በነገሮችን በኔጌቲቭ ወይ ነው የሚመለከተውና ተገቢ አይደለም፣ ሊሆንም የማይገባ ነገር ነው። ብዙ ሰዎችም ደግሞ ጠልፎ ሊጥል የሚችል ነው ይሄ የፉክክር አባዜ ማለት ነው። በተለይ ካምፓስ ላይ በጣም ታያለሽ፣ በጣም አስፈላጊ ፉክክሮችን ታያለሽ። የሆነ ሰው ሲለብስ ይቀናበታል፣ የሆነ ሰው አንድ ትንሽ ቻንስ ሲያገኝ ይቀናበታል ምናምን። አስፈላጊ ነገር አይደለም። ቢቻል እንደውም ቅድም ካልሽው ሐሳብ ጋር ፖዚቲቭ ቲንከር ብንሆንና ለአንድ ሰው ስኬት እኛ ብንደሰት፣ ምክንያቱም እሱ ይዞልን የሚመጣው ቻንስ አለ። ለምሳሌ እኔ የጋዜጠኝነትና ተግባቦት ተማሪ ነኝ። ከኔ ዲፓርትመንት ውስጥ የሆነ ተማሪ በጣም አሪፍ ደረጃ ቢደርስ አንድ ቀን ለኔም ሊጠቅመኝ ይችላል። ለምሳሌ የሆነ አሪፍ ተቋም ውስጥ ከተቀጠረ እኔን ስለሚያውቀኝ ቢያንስ የማስታወቂያ ሲለቀቅ ያንን ማስታወቂያ ምድር የሚባለው በማንሳት ወይ ደግሞ ደውሎን በመንገር ቢያሳውቀኝ ለኔ ትልቅ ቻንስ ነው። ምክንያቱም እኔ ስለሚያውቀኝ ከሌሎች ቀድሞ ነው የሚነግረኝ። አየሽ እዚህ ጋር የሱ ስኬታማ ሆኖ እኔም ስኬታማ ሆኖ አድርጎኛል ማለት ነው። ይሄው የጠየኩልሽ ያነሳውልሽ ምሳሌ ትንሽ ቀላል ምሳሌ ልትሆን ትችላለች። ከዚህም በላይ ግን ሌሎችን ምሳሌ መጥቀስ ይቻላል። ለጊዜው የመጣልኝ ምሳሌ ይሄ ስለሆነ እንጂ። ስለዚህ ሁላችንም ከሰዎች ጋር ከመፎካከር መተባበርን እንበጥላለን። ልክ ነህ። ያው በዩኒቨርሲቲ ውስጥ ብዙ አይነት ፉክክሮች ይኖራሉ። ራሳችንን ከብዙ ሰዎች ጋር ልናወዳድር እንችላለን። በብዙ አይነት መንገድ ልናወዳድር እንችላለን። በትምህርት ሊሆን ይችላል፣ ባለባበስ ሊሆን ይችላል፣
በተለያየ መንገድ ራሳችንን ከሌሎች ጋር ልናወዳደር እንችላለንና ምንድነው ከሌሎች ጋር ማወዳደር ምን አይነት ችግሮች ያጋጥሙናል በሚለው ጥያቄ ጥሩ አይደለም ራስን ከሌሎች ጋር ማወዳደር። ምክንያቱም ሰው እንደ ራሱ ነው የሚኖረው፣ እንደ ሰው አይደለም። እንደ ሰው ልኖር ቢል አይችልም። እዚህ ጋር አንድ ሀሳብ ልጨምርልሽ። እንደ ቤት እንጂ እንደ ጎረቤት አይታደርም ይባላል አንድ አባባል አለና ይሄ ማለት አባቶቻችን ራሱ ከሰዎች ጋር ራስን ማወዳደር ከጎረቤቶች ጋር ከኛ ጎረቤቶቻችን ጋር ራሳችንን ማወዳደር እንደሌለብን ይሄኛው አባባል አንድ አመላካሽ ነው ማለት ነው። አብዛኞቻችን ትንሽ የዘመናዊ ትምህርት ስለወሰድን ትንሽ ነገሮችን ከዘመናዊ ነገር ጋር እናያይዛለን እንጂ አባቶቻችን ብዙ ነገሮችን የህይወት ተሞክሮ በአባባሎችና በሌሎች ነገሮች አስቀምጠውልናል እና በዚህ ኢሹ ላይ እንደ ጎረቤት አይታደርም ማለታቸው ሁላችንም የራሳችን አቅም አለን፣ እንደ ቤታችን እንደር ቢኮዝ እንዴት ነው መሰለሽ፣ እስኪ ለምሳሌ እናንተ ቤት በጣም ባለሀብት ናችሁ። ዶሮ እናንተ በዓል ሳይኖርም ሲኖርም ታርዳላችሁ እንበል። እኔ ደግሞ ኢኮኖሚካሊ ለውስጥ አሰስቶኝ እንበል። ከእናንተ ጋር ልወዳደር ብል እናንተ በአንድ ዶሮ ስትገዙ ለአንድ ዶሮ ወጥ የምታወጡት ብር ለኔ ምናልባት የሁለት ሳምንት ቀለቤ ሊሆን ይችላል። 3 ዶሮ ስትገዙ ከእናንተ ጋር ተዋድሬ ብገዛ በብድር ሆኜ በጣም ብዙ ኔጌቲቭ ነገሮች ገብቻለሁ። ኢኮኖሚካሊ በጣም እጎዳለሁ ማለት ነው። በዓለም ሲሆን እናንተ ሀብታም ሆናችሁ በጋርዳችሁ ሰፈሩን ሁሉ ስላበላችሁ እኔ በግ ማረድ አለብኝ ማለት አይደለም። በግ ለማረድ በጓን ብቻ ለመግዛት ምናልባት 3-4 ቤተሰብ መበደል ሊሆንብኝ ይችላል ማለት ነው። ብቻ ይሄ ምንድነው የሚያሳየው ከሰዎች ጋር መፈካከር እንደሌለብን ነው። ራሳችንን ብቻ መሆን እንዳለብን ራሳችንን እንደ አቅማችን አኮፊት መለያከ ወላቲን ብለን ይባላል በኦሮምኛም ማለት ነው። በዛው በተቃራኒ ደግሞ ስናስበው ያለው ሰው ለሌለው ቢለግስ አሪፍ ነው። መልካም ነገር መልካም ማድረጉም አሪፍ ነው። አሁን ለምሳሌ አንድ ሰው ብዙ ልብስ ካለው ልብስ የሌለው በጣም ብዙ ሰው አለ። ዝም ብሎ ማይለብሰው በጣም የተቀመጡ በጣም ብዙ ልብሶች ይኖራሉና ከነዛ ልብሶች ውስጥ ቢሰጥ ቢለግስ አሪፍ ኢኮኖሚ ስላለው ማይጎልበት ከሆነ ቢለግስ አሪፍ ነው። የተወሰነ ባላንስ ለማድረግም ማለት ነው። እሺ ልጨምር ነው ሀሳብ። እሺ በጣም ጥሩ ሀሳቦችን ነው ያነሳኸው። አስተማሪ ነው ብዬ አስባለሁ። ያው ሌላኛው ነገር ደግሞ ባሳለፍናቸው ጊዜያቶች ውስጥ ብዙ መቀየር የማንችላቸው ነገሮች ይኖራሉ። አሁን ለምሳሌ ያው እንደ ዩኒቨርሲቲ ተማሪ ማለት እነሱንም ለማስተማር ስለሆነ እንደ ዩኒቨርሲቲ ስናየው ዩኒቨርሲቲ ውስጥ ብዙ ያሳለፍከው ነገር ሊኖር ይችላል። ባሳለፍከው ጊዜ ውስጥ ማለት ነው ብዙ አይነት ችግሮች ያጋጥሙሃል። ደስታም ሊኖር ይችላል። ከጓደኞች ጋርም ያለህ ግንኙነት ምናምን ሊኖር ይችላል እና ካለፉ በኋላ መቀየር የማትችላቸው ነገሮች ሊኖሩ ይችላሉና እንዴት ነው ማድረግ የምንችለው? ኦኬ እውነት ነው። የሰው ልጅ ደካማ ነው አይደል? ፐርፌክት የሆነ ሰው የለም፣ ወይ ደግሞ ቶታሊ ቤስት የሆነ ሰው የለም። በህይወት ጎዳና ላይ ስንጓዝ የተወሰኑ ጥፋቶችን እናጠፋለን። እነዛ ጥፋቶች ደግሞ ሊቆጩን የሚችሉ ናቸው፣ ሊያስቆጩን የሚችሉ ናቸው። ምን አለ ባላረግናቸው ብለን ልናስብ የምንችላቸው ናቸው። ስለዚህ እነዛ ሁላችን ውስጥ ተቀምጦ ወይ ደግሞ ጸጸት ሆኖን ህሊናችንን እየወቀሱ የሚቀጥሉ ነገሮች ከሆኑ በሳይኮሎጂ መካኒዝሞች አሉ። ከነዛ መካኒዝም ውስጥ እውነት ለምናር ከሆነ አንድ ሰው ምን ሰሞት መሰላችሁ? ፈጣሪ አምላክ ነው። እቺ ምድር የፈጠራት ፈጣሪ እግዚአብሔር አምላክ ነው። ሁሉም የሚገዛ ሁሉም የሚቆጣጠር ነው። እኛ ትንሿ አምላክ ግን ህሊና ትባላለች። እና በጣም የሚገርመኝ አባባል ነው። ከየትም ብናመልጥ ከህሊናችን አናመልጥም። እነዛን ጥፋቶች ስናጠፋ ህሊናችን ሁሉ ይወቅሰናል። ቢቻል ከማጥፋት በፊት ብንጠነቀቅ ባይ ነኝ።
በጣም ብዙ ሰው ያጠፋና በቃ እኔ ሰው አይደለም እንዴ ተሳትኩ ይላል። ግን ካለፈ በኋላ እንደዛ ይላል። ራስን ማጽናናት ምናምን ያ ሰው ነው ያጠፋል። ግን አንዳንድ ጥፋቶች እነዛን ጥፋቶች አለማጥፋት የሚችል ነገር ከሆነ ባያጠፋ ቀርቦ ቢጠነቀቅ ራስን ማስነፍ ስለሆነ ማለት ነው ሁሉንም ጥፋት እያጠፉ። ግን አንዳንድ ጥፋቶች ደግሞ ከቁጥጥራችን ውጭ የሆኑ ጥፋቶች አሉ። እነሱን ጥፋት ኦልሬዲ ሰው ስለሆነ ፐርፌክት አይደለም ልንቋጠራቸው አንችልም። አንዳንዴም ደካማ ሰው ደግሞ የምናጠፋቸው ጥፋቶች አሉ። ኦልሬዲ ሀፕን ካረጉ በኋላ እነዛን ጥፋቶች እንዴት ሪሙቭ እናድርግ? ምክንያቱም ሁላችን ውስጣችን ገብተው እየሰረሰሩን እንደምስጥ የሚበሉን ከሆነ እንዴት ሪሙቭ እናድርግ ብለሽ ለጠየቅሽኝ ጥያቄ ፍሬሽማን እያለሁ የተማርኩትን ትምህርት ነው በሳይኮሎጂ የምነግርሽ። ብዙ ሰዎች የሚጠቀሙትና ብዙ ሰዎችንም እየጠቀመ ያለ ሀቅ ስለሆነ አንደኛ ሰዎችን እንዲያውቁት ይጠቅማል ብዬ ስላሰብኩ ነው። ዲፌንስ ሜካኒዝም ይባላል። ዲፌንስ ሜካኒዝም ማለት እነዛን ሚስቴኮች ዲፌንስ የምናደርግባቸው መንገዶች ናቸው። የመጀመሪያው ዲናያል ይባላል። ዲናያል ማለት ቶታሊ በቃ ያንን ጥፋት ሪፊውዝ ማድረግ ነው፣ አለመቀበል፣ እውነታውን መካድ ማለት ነው። እውነታውን ጭራሽ መካድ፣ አረ የለም ብለን እነዛን ነገሮች መካድ። ሞስት ኦፍ ታይም እንደ ምሳሌ ሊጠቀስ የሚችለው ህመም ነው። እዚህ ጋር ህመም ለምሳሌ አንድ የኤችአይቪ በሽተኛ የሆነ ሰው በሆነ ምክንያት ከተቃራኒ ጾታ ጋር ግንኙነት በማድረግ ሊሆን ይችላል። በሌሎች መንገዶች በሌሎች ምክንያቶች ያ ሰው ለምሳሌ ኤችአይቪ በሽተኛ ቢሆን እንደሆነ ያውቃል፣ ግን ኧረ እኔ ጤነኛ ነኝ እያለ መድኃኒቱን እየተጠቀመ መኖር ይችላል። ዲናይ በማድረግ ማለት ነው። የተወሰነ አይ እኔ እኮ ህመምተኛ ነኝ ብሎ ራሱን እየወቀሰ ሁሌ ጥፋተኝነት ስሜት እየተሰማው ከሆነ በጣም ይጎዳል ያ ሰው ማለት ነው። ያለው አማራጭ ምንድነው? ዲናይ ማድረግ። አይ እኔ የለብኝም እያለ ራስን የማጽናናት አንዱ ዲፌንስ ሜካኒዝም ነው አንዳንድ ሰዎች የሚጠቀሙት። ያው ቶታሊ ዲናይ ማድረግ ከባድ ነው። ምክንያቱም ቅድም ምን ብለናል? ህሊናችን ትንሿ ጌታ ነች፣ ትንሹ ጌታ ነው ህሊናችን ብለናል። ሌላው ሪፕሬሽን ይባላል። በጣም ፔንፉል የሆኑ ሀሳቦችን እና ትውስታዎችን እና ስሜቶችን ባጭሩ ብሎክ ማድረግ ነው ወይ ደግሞ ሪፕረስ ማድረግ ነው። ሪፕረስ ማለት ነው አርቆ መቅበር እንደማለት ነው። ከትውስታችን ውስጥ እየተመላለሱ እያስታወስናቸው እንዳንጎዳ ማድረግ መቻል ነው። ለምሳሌ በህፃንነት የተደፈረች ሴት ሪፕረስ ማድረግ ያላት አማራጭ ሪፕረስ ማድረግ ነው። በልጅነቷ መደፈሯ በጣም ብዙ ሳይኮሎጂካሊ ትራውማቲክ እየሆኑ እየተመላለሱ የሚጎዳት ከሆነ ሪፕረስ ማድረግ አንዱ የዲፌንስ ሜካኒዝም ሊሆን ይችላል። አንዳንድ ሰዎች ደግሞ የሚጠቀሙት ፕሮጀክሽን ይባላል። ሲምፕሊ እቺን ነገር ሰዎች ማሳበብ። ብዙ ጊዜ ኢትዮጵያውያኖች እቺ ነገር እናቃታለን ብዬ አስባለሁ። ምክንያቱም የሆነ ጥፋት እናጠፋና አባቴ፣ እናቴ፣ እህቴ፣ ጓደኛዬ፣ አስተማሪ እንላለን። አዎ አሁን ለምሳሌ ለምንድን ነው አንተ ትምህርት ማታጠናው ምናምን እንዴት ክላስ አላለፍክም ብሎ አንድ ተማሪ ቢጠየቅ ቤተሰቤ እንዲህ ናቸው፣ ምንም ማጥናት አልቻልኩም፣ አስተማሪው እኮ አያስተምርም ብታዩ እንትናማ ምናምን ብለን በሌሎች በምናሳብብበት ወይ ሰዓት የተወሰነ ራሳችንን በጸጸት ተጎድተን ውስጣችን ምስጥ እንዳይበላ ለመሸሽ አሪፉ መንገድ ነው ይሄኛው ዲፌንስ ሜካኒዝም። ትክክል ነው አይደለም እንደየሰው ይለያያል። ግን ያ ሰው በጣም ከሚጎዳበት ቢያንስ የተወሰነ ሳይኮሎጂካሊ ትልቅ ጉዳት እንዳይደርስበት ያስችለዋል ማለት ነው። ራሽናላይዜሽን ማለት አንዳንድ ይሄ ሎጂካል የሆኑ ምክንያቶችን ሰጥና ሌላው ነገር ደግሞ ሎጂካል ምክንያቶች እንዲህ ባይሆን ነው እንዲህ አላደርግም ይላል። ለምሳሌ እንደፈለገ ይጠጣና እንደፈለገ ይሰክርና ምናምን ሱስ ውስጥ ይገባና ጓደኛዬ ጠጪ ባይሆን እኮ እኔ ጠጪ አልሆንም ነበር ይላል። ወይ ደግሞ ጓደኛዬ እኮ እዛው ጋንጃ ቦታ ባይወስደኝ ኖሮ እኔ ጋንጃውን አልስብም ነበር ይላል። ራሽናላይዜሽን እናደርጋለን ማለት ነው። ዲስፕሌስመንት ችግሮቻችንን በሌሎች ማሳበብ እናቁም።
እና ማቆም አለብን። ግን ሰዎች የሚጠቀሙት ሲስተም ነው ያጠፉትን ጥፋት በሰዎች ላይ ያንን ውስጣቸውን እየሰረሰረ ያለውን የቁጭት ስሜት ለመሸሽ የሚጠቀሙ ሲስተም ነው። ሳይኮሎጂካሊ የተወሰነ ይጠቀማል ነገራችን ላይ። ምክንያቱም ሁሌ ያንን ጥፋተኝነታቸውን ሁሌ በራሳቸው እየተመላለሰ ምናምን በጣም ሊጎዳቸው ስለሚችል ነገራችን ላይ የአእምሮ ህመምተኞች እኮ ሊሆኑ ይችላሉ። ሳይኮሎጂካል ዲስኦርደር ደረጃ ሊደርሱ ይችላሉ። አሁን ያነሳው ልጆች ሜካኒዝሞች በጣም በሳይኮሎጂ ብዙ ናቸው የተወረደ የነበራቸው ለጊዜው በቂ ይመስለኛል። እነዚህ ይሄ በቂ ይመስለኛል። ይበቃል። ጥሩ ነው። እንግዲህ ሌላው ደግሞ ከሌሎች ጋር ባለን ግንኙነት ምን ያህል መጠንቀቅ አለብን ብለህ ታስባለህ? ማለት ያው እንደ ዩኒቨርሲቲ ተማሪ እንደመሆንህ መጠን ከተለያዩ ጓደኞችህ ጋር ግንኙነት ሊኖርህ ይችላል። ከነሱ ጋር ያለህን ግንኙነት በምን አይነት ጥንቃቄ ነው ጠብቀህ የምትይዘው? ኦኬ፣ እንዴት ነው የምትጠነቀቀው? እኔ አንድ አባባል እወዳለሁ። አሁን ከጠየቅሽኝ ጥያቄ ጋር ታሞ ከማቀቅ አስቀድሞ መጠንቀቅ ብትባል አባባል በጣም እወዳለሁ። በጣም ጥንቁቅ ነኝ ከልጅነት ጀምሮ። አንደኛ ጓደኛ ስንይዝ ተጠንቅቀን፣ ውሳኔዎችን ስንወስን ተጠንቅቀን፣ ስናወራ ተጠንቅቀን ቢሆን በጣም ተመራጭ ነው። ጥያቄሽ ብዙ ቦታ ብዙ ጓዳ ውስጥ እንድገባ ሊወስደኝ ይችላል። ግን ጓደኝነት ላይ ላተኩርና ልመልስልሽ። ለምሳሌ በጣም ብዙ ሰዎች አሉ በዙሪያችን ስፔሻሊ በዩኒቨርሲቲ ማለት ነው። እነዛ ሰዎች ወይኛን ሊጠቅሙን የመጡ ናቸው፣ ወይኛን ሊጎዱን የመጡ ናቸው፣ ወይ ደግሞ ሙቹዋል ቤኔፊት የምንለው ሊጠቅሙንም ሊጎዱንም እኛም ልንጠቅማቸው እነሱም ሊጠቅሙን የመጡ ናቸው። ድጋሚ ደግሞ እነዛን ሰዎች መቅረባችን በጣም ብዙ ጥፋቶችን ወደ ህይወታችን ሊያመጣ ይችላል። በጣም ብዙ ልማቶችን ወደ ህይወታችን ያመጣል። እነዛን ሰዎች ቀርበን ጓደኛ ከማድረጋችን በፊት ይሄንን ነገር በማወቅ መጠንቀቅ አለብን። የምናወራውን ነገር ምክንያቱም ያ ሰው ነገ ላይ የምናወራውን ነገር ለምን ዓላማ ሊያውለው እንደሚችል አናውቅምና ማለት ነው። ዓላማችንን ስንናገር ሞስት ኦፍ ታይም እኔ ባነበብኩት የንባብ ደረጃ ዓላማን መናገር ሞስት ከጥቅሙ ያ ጉዳቱ የሚያመዝን ይመስለኛል። መናገር ያለብን በጣም ዓላማዎች አሉ፣ ግን ለትንሽ ሰዎች የልብ ወዳጅ ለምንላቸው እነዛም የልብ ወዳጆች እውነት ተመናገር ከሆነ እስከ መጨረሻው ድረስ ህይወታችን ውስጥ አስደስተውን ከኛ ጋር ይቀጥላሉ ማለት አጠያቂ ጉዳይ ነው። በጣም ያጠያቂ ጉዳይ ነው። ሞስት ኦፍ ታይም ብዙ ወዳጆች ተለያይተው ተቀያይመው አይተናልና ማለት ነው። ነገር ግን ዓላማችንን ስንናገር ተጠንቅቀን መናገር አለብን። የኛን ዓላማም መኮረጅም አይደለም ሊሆን ይችላል። ለምሳሌ እስኪ አንቺ ደራሲ ነሽ እንበል፣ ለመደረስ ፈልገሽ ልብ ወለድ ለመስራት ፈልገሽ ለኔ የቅርብ ወዳጅ ነኝ ልበል፣ በዚህ ኢሹ ላይ ታይትሏ እንዲሆነች እንደዚህ አይነት ልብ ወለድ ልጽፍ ነው ብለሽ ብትነግሪኝ አንቺ ቀድሜ ያኛውን ነገር ላድርገው እችላለሁ። ወይ ደግሞ አንቺ ቢዝነስማን ከሆንሽ አንድ የማርኬቲንግ ሀሳብ ብትነግሪኝ እኔ ቢዝነስማን ብሆን ቀድሜሽ አፕላይ ላድርገው እችላለሁ። መጠንቀቅ አለብን። ይሄ ማለት ግን ቶታሊ ሰዎችን መፍራት አለብን የሚለውም ጽንፍ አለ። እሱ ጋር ከርሰን ጥሩ አይደለም። ምክንያቱም ከሰዎች ጋር ያለን ሪሌሽን ስለሚያዛባው። ስለዚህ ባላንስ ሀሳብ ልጨምር። በዶርም በጓደኞችህ ዙሪያ ገደብ ያለፈ ግንኙነት አጋጥሞ አያውቅም? እኔ እንዳልኩሽ ነኝ። እኔ ጥንቁቅ ነኝ፣ በጣም ጥንቁቅ ነኝ። በተፈጥሮዬ ኢንትሮቨርት ነኝ። እስካሁን ድረስ ራሴን እስካወቅኩት ድረስ ማለት ነው። ራሴን እስካወቅኩት ድረስ ኢንትሮቨርት ነኝ። ኢንትሮቨርት ማለት ምናልባት እቺን ተርም ወይ ደግሞ ጃርገን ለማያውቁ ሰዎች ሞስት ኦፍ ታይም ለብቻቸው የሚያሳልፉ አይነት ሰው ነኝ። ሰዎችን መቅረብ የሚቸገሩ አይነት ሰዎች ማለት ነው። አሁን እያስተካከልኩት ነው ማለት እችላለሁ። አንደኛ እድሜም የተወሰነ ወደ ማቹሪቲ እየመጣን ነው፣ እያደግን ነው። ሁለተኛ ደግሞ ስራችንም
የኮሙኒኬሽን ስራ ነው። ከሰዎች ጋር መቀራረብ አስፈላጊ ነው። ሞር የፎርማል ኮሙኒኬሽን ላይ በጣም ጎበዝ ነኝ። ፎርማሊ ከሰዎች ጋር መቀራረብ እሱንም እመርጣለሁ። ኢንፎርማሊ ግን ይሄ ብዙም አይደለም እና ማንኛውም ሰው በዶርም ደረጃ ይሁን በጓደኝነት ደረጃ ከገደብ ያለፈ ቅርበት ነው ያውቃል። ቢያጋጥመህ ምን ታደርግ ነበር? ቢያጋጥመኝ ላደርገው የምችለው አይ ዶንት ኖ ስለ ኤክስፒሪየንስ ስላደረኩት ከራሴ ጋር መወያየበት ሰዓት አለኝ። ዳዊት ማሞ መሰለኝ ዳዊት ማሞ ስሙን ረስቼ ኢዮ ማሞ ዶክተር ኢዮ ማሞ አንድ ጊዜ የቴሌግራም ቻናሉ ላይ የጻፋት ጽሁፍ 9ኛ ክፍል ነው 10ኛ ክፍል ያለው ያነበብኳት እስካሁን ድረስ ውስጥ ያለች እየተከበርኳት ያለች ሐሳብ ነች። እሷም ሰዎች እቅድ ሲያወጡ አዲስ ዓመት ላይ ነው ብዙ ጊዜ የሚያወጡት። አንደኛ እሱም ትንሽ ጥፋት ነው፣ ምክንያቱም እቅድ በአዲስ ዓመት ላይ ብቻ ሊወጣ አይገባም። ሁለተኛው ደግሞ ምን መጨመር አለብን የሚለውን ሐሳብ ብቻ ነው ፎከስ የሚያደርጉት። ምን መጨመር አለብን ማለት ሲል አሁን ለምሳሌ አንድ ጎበዝ ተማሪ ከሆነ ዲግሪዴን 95 ከነበረ 99 አድርጌ 99 ኦኬ በካምፓስ ላይ ስናወራው ኤ ማይነስ ከሆነ ወደ ኤ ፕላስ ወይ ደግሞ 3.6 ካለው ወደ 3.8 እንደዚህ ብቻ መጨመር ነው ሐሳቡ። ቢዝነስማን ከሆነ ደግሞ ያለው አጠቃላይ ካፒታል 3 ሚሊዮን ከሆነ 5 ሚሊዮን ብቻ መጨመር አይሽ። ምናልባት ደግሞ አንድ ባለትዳር ከሆነ ደግሞ 2 ልጅ ካላችሁ 3 ልጅ መጨመር አይሽ። እዚህ ሐሳብ ላይ መጨመር ነው እቅዶች። ዲግሪ ያለው ወደ ማስተርስ ነገር ግን ይላል መቀነስ ስላለብን ነገሮች ማቀድ አለብን ይላል። መቀነስ ስላለብን ነገሮች ማቀድ አለብን ሲል ለምሳሌ አንድ ልጅ ጎበዝ ሰራተኛ ነው፣ ደህና ገቢ ያስገኛል፣ ለራሱ ደህና ገቢ ያገኛል፣ የወር ገቢ በጣም አሪፍ ነው። ነገር ግን ሲጋራ ያጨሳል። ያንን የሚያጨሰውን ሲጋራ ቢቀንስ ነው ወይስ ካፒታሉን ቢጨምር ነው የወደፊት ህይወቱ አሪፍ የሚሆንለት? ሞስት ኦፍ ታይም ስለመጨመር ብቻ ስላለ ያው ሲጋራውን እየጨረሰ ካፒታሉን እየጨመረ ሁለቱም እየጨመረ ነው የለበትም። ነገር ግን ሲጋራውን ቢቀንስ ሞር ፕሮዳክቲቭ ይሆናል እና ሲጋራውን መቀነስ አለበት ማለት ነው። በዚህ ሲሆን ሐሳብ ያነሳውልሽ መተው ስላለብን ነገሮች ከራሳችን ጋር መመካከር አለብን በሚለው ሐሳብ ነው። ወደ አመጣሽው ሐሳብ ስመጣልሽ ከገደብ ያለፈ ግንኙነት ካለኝ እኔ ሞስት ኦፍ ታይም ከራሴ ጋር ቁጭ ብዬ ማውራት ሰው ስለሆንኩኝ ከነዛ ሰዎች ጋር ኦኬ ገደብ አልፏል፣ አነጋገሬ፣ ግልጽነቴ ገደብ አልፏል። እንደዚህ ነገሮችን ገደብ ላበጅላቸው። ኢቭን አነሰሰሪ ሰዓት ከነሱ ጋር ያሳለፉ ከሆነ መገደብ አለብኝ። ምክንያቱም ጊዜን እያቃጠልኩት ነው። ታይምስ ላይ ጎልድ የሚለው ጊዜ አልፎበታል። ታይምስ ላይፍ ሆኗል። አሁን ሌላው ነገር ታይነ ማለት ነው። አላስፈላጊ ሰዓት እያቃጠልኩ ነው፣ መቀነስ አለብኝ። ስለዚህ እቺን ሜካኒዝም ይጠቀማል ብዬ አስባለሁ። ኦኬ ከነሱ ጋር የማሳልፈውን ጊዜ በመቀነስ ገደቡን ሪሙቭ ማድረግ ይቻላል ማለት ነው። ከገደብ ያለፈ ግንኙነት ሪሙቭ ማድረግ ይቻላል ነው ያልከኝ ያለው ማለት ነው። ኦሬዲ ካልኩት ነገር ውስጥ ቢያንስ አንዱን ጠቅሰሻል። ማውራውም ነገር ይሻሉኝ ድንገት ማውራው ነገር በጣም አላስፈላጊ ነገር እያወራሁ ከሆነ ምን ነገር ያለብኝ ነገሮች ነው እየተናገርኩ ከሆነ እነሱ ነገሮች መቀነስ አለብኝ። አንዳንዴ እኮ እንቶፈንቱ ብለን ስናግበሰብስ በቃ ማውራት ያለብን ነገሮች አሉ። በቃ አንዳንዴ በእኛ በኦሮምኛ እንዳባባለ አውቃለሁ ገራኑ እንደንደሃ ይባላል። ድጋሚ ደግሞ ማዘር እያለች ያሳደገችኝ ወደ አማርኛው ተርጉምልሻለሁ። ማዘር እያለችኝ ያሳደገችኝ ከንገራ እንደንዱበተን ትላለች። ከንገራ እንደንዱበተን ትላለች። ያኛው የቅድም ያልኩሽ ሆድ እንኳን ሌላ ነገር ያው የምንጸዳደው ነገር ይችላል የለ ይሸከም የለ ሰው አንዳንድ ነገሮችን ማሸከም አለብን። ሌላው ማዘር አለችኝ ያልኩሽ ነገር ደግሞ የሆድ ነገር ሁሉም አይነገርም። አንዳንድ ነገር ለራሳችን የሚቀር ነገር አለ በጣም ትላለችና ሁሉ ነገር መናገር የለብንም። ሰዓታችንም ቅድም አንቺ ጠየቀሽልኝ ሰዓታችንም ኤክሰስ አላስፈላጊ በሆነ ወይ ዝም ብለን እያቃጠልን ከሆነ በቀን ለምሳሌ 2 ሰዓት ከነሱ ጋር ያሳለፍ ከሆነ 2 ሰዓት ደግሞ ማሳለፍ ተገቢ ካልሆነ 1 ሰዓት አደርገዋለሁ።
አሪፍ ሀሳብ ነው። እሺ ሌላኛው ጥያቄ የሚሆነው እንግዲህ ያው እንግዲህ የዩኒቨርሲቲ ተማሪ እንደመሆንህ መጠን ዩኒቨርሲቲ ከመግባትህ በፊትና ከገባህ በኋላ ትምህርት ላይ ያለህ ተነሳሽነት ምን ያህል ልዩነት አለው? ኦኬ አመሰግናለሁ። እኔ ከዛ በፊት መናገር የምፈልገው ካምፓስ ከመግባቴ በፊት የነበረኝ እይታ በጣም የተለየ ነበር። የምሁራኖች መናኸሪያ፣ በጣም ተማሪዎቹ በጣም አንባቢ፣ በቃ እንዴት ልበልሽ የነበረኝ ኢማጂኔሽን ላይ ነበር፣ ሰቅየው ነበረ። እንደዛ አይነት ኢማጂኔሽን እንደነበረኝ ብቻ ለመናገር ያለው። ለመግባት ደግሞ ከፍተኛ ጥረት ሳደርግ ነበር፣ ጉጉት ነበረኝ። ከልዩነቴ ጀምሮ ሰጋጭ አንባቢ ነበርኩኝ፣ ሰጋጭ ተማሪ ነበርኩኝ። ከትምህርት ውጪ ሌላ ላይፍ ከማያውቁት ውስጥ ነኝ። ያን ሁሉ ነገር ያደረኩት አንደኛ ያው ካምፓስ ለመግባት ዩኒቨርሲቲ ገብቼ ለመማርና ከዛ ግራጁዌት ለማድረግ ነው። በጣም ብዙ በአቅሜ አንብቤ ያለኝ 12 እያለን የብርሃኑ በትር ያለፈብን ባቾች ነን። የኛ ባች ሁለተኛዎች ባቾች ነን። ያንን በትርን በተጨማሪ ሌሎችም ጉዳዮች በጣም ከባድ ሲቹዌሽኖች አጋጥመውኝ ነበር። ግን እነዛን ሁሉ አልፌ አስፋይ መናገር ካለብኝ መናገር ይችላል። እነዛን አልፌያቸው ገባሁኝ። እና ያንቺ ጥያቄ አይ ቲንክ እንዴት ነው ከመግባት በፊትና ከገባ በኋላ ነው ያልሽኝ? አዎ እስኪ አምሪልኝ። ዩኒቨርሲቲ ከመግባት በፊትና ከገባህ በኋላ በትምህርት ላይ ያለ ተነሳሽነት ምን ያህል ልዩነት? ኦኬ አዎ ከዛን ገባሁ። አሁን ያልኩሽን ያው የህይወት ጎዳናዎች በማለፍ የህይወት መንገድን በመጓዝ ገባሁኝ። መጀመሪያ ካምፓስ ስገባ አስቤ የነበረው በጣም አንባቢ ለመሆን፣ በጣም ከአዋቂዎች ጋር ለመዋል ምናምን ነበር አስቤ የነበረው። በጣም አንባቢ ሆኜም ደግሞ አሪፍ ነጥብ መስራት፣ በተጨማሪም ደግሞ እኔ በምናምን አለኝ በነጥብ ብቻ አላምንም። ፐርሰናሊ በእውቀት ነው ማምነው። እውቀት በመሸመት በጣም ብዙ እውቀቶችን ሸምቼ ወጥቼ አሪፍ ነገር ለመስራት ነው አስቤ የነበረውና ተነሳሽነቴ በጣም ጨምሯል ካምፓስ ስገባ። ምክንያቱም ሌሎች ሀሳቦች የሉብሽም። ካምፓስ መሆን የፈለግሽው ሰው የምትሆኝበት ነው። ለመስለፍም አሪፍ ቦታ ነው። ውጤታማ ለመሆንም አሪፍ ቦታ ነው። ምክንያቱም የማንም ኮንትሮል የለብሽም። በጣም ተነሳሽነቴ ጨምሯል። የማወቅ ፍላጎቴ ጨምሯል። የእውቀት ሶርሶቼ በጣም ሰፍተውልኛል። ለምሳሌ የዋይፋይ አክሰስ ከዚህ ያን አልነበረኝም። አሁን ግን የዋይፋይ አክሰስ በጣም ሃይ ነው። የአርማ ዩኒቨርሲቲ በጣም በዋይፋይ በጣም ይታወቃል። ከዩቲዩብ በሳምንት 3 ቪዲዮ የምሁራኖችን ኢንተርቪው ብትሰሚ አንቺ በህይወትሽ ላይ በጣም ብዙ የአይምሮ ማዕድ ተመግበሻል ማለት ነው። ስለዚህ በጣም ጨምሯል። በጣም ከፍ ብሎ ነው ከፍተኛ ተነሳሽነት ያለኝ አሁን ለትምህርት ለእውቀት ከሰዎች ጋር መማር ከሰዎች ጋር ኮሚኒኬት ማድረግ እና የመሳሰሉት ነገሮች በጣም በከፍተኛ ደረጃ ነው የጨመረው። በጣም ጥሩ። ለዩኒቨርሲቲ ተማሪዎችና እንዲሁም ደግሞ ለአዲሱ ትውልድ ማስተላለፍ የሚፈልገው መልእክት አለ የምትል ከሆነ ትችላለህ። ኦኬ እኔ ማስተላለፍ የምፈልገው ይቅርታ ግን ትልቅ ሰውኛ አይደለም እንድታውቁት ለ12ኛ ክፍል ተማሪዎች ማስተላለፍ የምፈልገው ነገር አለ እና ለ11ኛ ክፍል ተማሪዎች አንደኛ ጊዜያችሁን በትክክል ማኔጅ አድርጉት። ማጥናት ያለባችሁ በደንብ አጥኑ። ከሲኒየሮቻችሁ ጋር ማለት 11 ከሆናችሁ ከ12ቶቹ ጋር 12 ከሆናችሁ ደግሞ ካምፓስ ያሉ ፍሬሽማን ሪሜዲያል ተማሪዎችን ኢንትራንስ የወሰዱ ልጆችን በማማከር የኢንትራንስ ጥያቄ በመስራት ጥያቄ ከየት ጋር ነው የሚወጣው በማለት በደንብ ቦታውን ለይታችሁ በማወቅ ሲስተሙን በማወቅ ደግሞ ንፉጋችሁ ያነበባችሁ ከጓደኞቻችሁ ጋር ዲስከስ በማድረግ በጣም ስለሚጠቅማችሁ ለብቻችሁ አንብባችሁ አምድያችሁ የምትመገቡት ነገር ይልቅ ከዛ ይበልጥ ከጓደኞቻችሁ ጋር በጣም እያወራችሁበት ያጠናችሁት ነገር በጣም በአእምሯችሁ ላይ ተስሎ ተቀምጦ ስለምታገኙት ይሄንን ሜካኒዝም ብትጠቀሙ ውጤታማ ትሆናላችሁ ብዬ አስባለሁ።
አስተማሪዎቻችሁን በቅርበት ጠይቁ። ያልገባችሁ ነገር አንድ ጥያቄ እንኳን ቢሆን እንዳትዘሉ እወቁ። ከዛን ካምፓስ ተማሩ። በጣም ብዙ የህይወት ትርጉም ምን እንደሆነች ታውቁበታላችሁ። ከትምህርት በተጨማሪም በጣም ብዙ ነገሮችን ትማራላችሁ። ለነሱ ያለኝ ይሄ ነው። ኦሬዲ ካምፓስ ላለ ነው ደግሞ ማስተላለፍ ፈልገው ያ ወጥረን እንማር። ቤተሰቦቻችን ሀገራችን ትጠብቀናለች። ለቤተሰቦቻችን እንትረፍ፣ ለራሳችን እንትረፍ፣ ለሀገር እንትረፍ ነው። በቃ ይሄ ነው ያለኝ መልእክት ይሄ ነው። በጣም ጥሩ ደጀኔ፣ ካንተ ጋር የነበረኝ ቆይታ በጣም አሪፍ ነበረ። አስተማሪ እንደሆነ ተስፋ አደርጋለሁ። ሌሎች ጋር ሲደርስ ያው ይማሩበታል ብዬ አስባለሁ። እንግዲህ ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ጊዜ እስከምንገናኝ መልካም ሳምንት ይሁንላችሁ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ